ጉባኤ ለማቋረጥ ሰይጣን ሙከራ አድርጎ ነበር። መድኃኒታችን ኢየሱስ ክርስቶስ ግን እናቴ ማናት? ወንድሞቼስ እነማን ናቸው? ይህን ቃሌን የሚሰሙ እናቴም ወንድሜም እህቴም ናቸው ተብላችኋል። ደስ ይበላችሁ፣ እግዚአብሔርን አመስግኑት። መደብር ልበሉ እንጂ። እሺ መስቀል ስሩና ከፍ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መጋቤ ሐዲስ ንጉሡ ዓለሙ የሁለቱም አድባራት የስብከተ ወንጌል ኃላፊ፣ ክቡራን የደብሩ ሰባክያነ ወንጌል፣ የደብሩ ካህናት አባቶች፣ ወንድሞች ዲያቆናት፣ ተጋባዥ መዘምራን፣ የሰንበት ትምህርት ቤት ልጆቻችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ምክንያት በማድረግ ከሩቅም ከቅርብም የመጣችው ምዕመናን ምዕመናት እስከ ሞት ድረስ በወደደን ከኃጢአታችን ሁሉ በደሙ ባጠበን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ ሰላም እንደምን ዋላችሁ? እንደምን ዋላችሁ? እግዚአብሔርን እንዲህ በለሰለሰ ድምፅ ሳይሆን ከፍ ባለ ድምፅ አመስግኑት። እንደምን ዋላችሁ? እልል ብላችሁ እስኪ አመስግኑት እግዚአብሔርን። ሶብአኮ እግዚአብሔር እመ ኢያትረፈ ለነ ዘርአ ንጹሐ እምሰዶም ኮነ ወእም ገሞራ እመሰልነ። የትምህርታችን ርዕስ ነው። እግዚአብሔር በሉ እስኪ ሁላችሁ። አይሰማም። እግዚአብሔር ንጹሕ ዘር ድንግል ማርያምን ባያስቀርልን እንደ ሰዶም እንደ ገሞራ ሰዎች በኃጢአታችን በጠፋን ነበር። እውነት ነው አይደለም? የትምህርታችን ርዕስ ነው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ተጽፎ